ጸጸተኝ ዛሬ ያኛ ወራት አንተን ሳላውቅ የኖርኩበት ፍቅር ለካ ማር ወለላ ምን ህይወት አለ ካንተ ላመስግን ልቀኝል የኔ ጌታ ኃይለኛ ነበርኩ አሁን ላይ ባህሪ እንኳን የለም ያ ብዙ ነገር ይቀየርላችኋል ወደ እግዚአብሔር ስትቀርቡ በአምልኮት ስርዓታችሁ በበረታችሁ ቁጥር ወደ ሥጋው ደግሞ በቀረባችሁ ቁጥር ብዙ ነገራችሁ ይስተካከላል አንዳንዴ እንደውም እኔ ነገሮች ጸጥ ሲሉብኝ ጌታ ፈተና የለም የምንበት ታይም አለ ለምን ስንፈተን ክርስትናችን ይጠናከራል ይበረታል ደግሞ ሳንፈተን ደግሞ በደስታ ዓለም የምንኖር መስሎን ግን የውሸት ደስታ እየኖርን ያለን ሰዎች ልንኖር እንችላለን ያን ነገር ከውስጣችሁ አውጡት ምክንያቱም ስለማይጠቅም ከልባችሁና ከእውነት የሆነውን እግዚአብሔር ለማግኘት ስትፈተኑ አሜን ብላችሁ እግዚአብሔር ተመስገን በተረፈ ቅዱሳን ገድላት ድርሳናት ስንክሳር ስሟቸው የማንበብ ዕድሉ ባታገኙ ከመስማት በስራም በምንም ሆናችሁ አዳምጧቸው እነዚህ ከጸሎታችሁ ትርፍ በሆነ መንገድ አዳምጡት ባይዘዌ ቅዱሳን እንድትተጋሩ በምትሰሙት ክርስትናችሁ እየጠበቀ ከእግዚአብሔር ያላችሁ ሪሌሽን በጣም እየተቆራኘ ይሄዳል እንጂ እየተራራቃችሁ አትሄዱ ከዛ ደግሞ ለምሳሌ እንደና አባ ቢሾፍቱ ያሉት እንደና አባ ጳውሊ መንፈሳዊ ፊልሞችን ተከታተሉ እነዚህ በጣም ሕይወታችሁ ብዙ ነገር ይሰራሉ ብዙ ነገር ይለውጣችኋል እንደነ ቅድስት ባርባ እንደነ ቅድስት መሪና ያሉትን እናቶች እህቶች ገድላቸውን እንደዚህ በመንፈሳዊ ፊልም ስራ እየሰራችሁ ብታዳምጡ ቢሆን በሁሉም ቦታ ያላችሁ ስታዳምጡ ወደ ራሳችሁ ሕይወት እንድትመለሱ ወደ እግዚአብሔር ቤት እንድትቀርቡ ብዙ መንገድ ይሆናችኋል ማስተማሪያ ስለሆነ ስለዚህ በጸሎት በርቱ ጸልዩ ስገዱ የአምልኮ ስግደት ለአንድ አምላካችን ብቻ እንደሚሰገድ አምናችሁ ይህን ስርዓት ማታውቁ ካላችሁ በውስጥ መተን መማማር እንችላለን ችግር የለውም የአምልኮ ስግደታችሁን ከእግዚአብሔር ጋር እግዚአብሔርን አመስግኑት ሰላሙን ታገኙታላችሁ ደስታውን እውነተኛ ደስታ ነው የምታገኙት የውሸት አይደለም ሰላሙ የእውነት ሰላም ነው የእውነት ዓለም ስትንጫጫ እናንተ ከእግዚአብሔር ጋር ሰላማችሁን አግኝታችሁ በሰላም ትኖራላችሁና ከምንም በላይ ክርስትና ሕይወታችንን በመኖር ክርስቲያን ከማለት ይልቅስ ክርስትናን ኑረን ብናየው እኛም እንጠቀምበታለን ሌሎችንም እንጠቀምበታለን ብዬ አስባለሁ እህቶቼ እግዚአብሔር ይስጥልኝ ይሄን ያለው ነገር እግዚአብሔር ያክብርልን ቃሉ ተሰማልን ለሁላችሁም በጣም እግዚአብሔር ያክብርልን እግዚአብሔር ይስጥልን ላይክ እንዴት ነው በእድሜ ታናሽናችሁትን ለምንድን ነው እድሜ ላይ ፎከስ ያደረግሽው እንዳትለኝ ግን ታናሽነታችንን ሳትንቁ እዚህ መጣችሁ ይህንን ራሱ በትንሹ መልክ ስላስተላለፋችሁልን እውነት ካፒቴ ጀምሮ ምንወድ ወንድማችን እፎይ ምንወድ ወንድማችን በላዲዮስ የኔ ውድ ማማዬ ሞልሽ ማለት እኔ ፐርሰናሊ ላይክ እንደ ታላቅ ምስክር ሆናለሁ ማለት እኔ ወደዚህ ወደ ላይፍ ስትሪም ከማድረጌ በፊት የእነሱ ቪዲዮች ነበረ ዳውንሎድ እያደረኩኝ ራሴ ሳስተምር ነበርኩ ፐርሰናሊ የእነሱ ሪፈር የሚያደርጉትን የሚጠቅሷቸውን ቪዲዮችን እያየው ሀዲሶችን ማንበው ፍራንስ የምጠቀምባቸው በጣም ምገረምባቸው ወንድሞች ነበሩ ይህንን ግን እንደ ውዳሴ ከንቱ እንዳትወስድባቸው እባካችሁ መለመናችሁ ከታች ያላችሁ ሰዎች እንደ ውዳሴ ከንቱ በፍጹም እንዳትወስድባቸው ማለት የእነሱን አገልግሎት እኔ እንደ አዘብ ተስተሞኒ እንደ ምስክርነት መስጠት አለብኝ ብዬ ስለማስብ ነው እና ከታች ያላችሁ ሚስራ ሩሃማ ባሮኪ የኔ ውድ አንዳንድ ነገር ብትሉ እናንተም ደስ ይለኛል በተጨማሪ ካላችሁ ባሮክ አለ እባካችሁ አሜን ትላለህ አንተ አድርጉ ወይስ የማይክ ሪኩዌስት መላክን ጀምር እንዴት ነው ነገሩ
እና እኔ ፐርሰናሊ እነዚህ ሰዎችን እንትን ልሆንና ምስክርነት ልሆንና ወንድሞች አሜን ሲያደርጉ ንገሩ ምስክር ልሆንና በተለይ ስለ እስልምና መጀመሪያም ኢንትረስቱ የነበረኝ ወይም ደግሞ ፍላጎት የነበረኝ ፎከስ አድርጎ መስራት የእስልምናው ላይ ስለነበር ስለ እስልምናው በደንብ ማወቅ ስለምፈልግ ስለነበረ የማማይና የወንድ ቪዲዮዎች በተለይ ሀዲሶች ምናምን ሲጠቅሱ የድሮ ስልኬ በጣም ትልቅ ማስረጃ ነው። ስክሪንሾት አድርጌ የእነሱ ቪዲዮች ነበረ ማስቀምጠው እና ከዛ በኋላ ወደዚህ ከመጣ በኋላ ከእህት ወንድሞች ጋር ላስት ይር በታወቁበት ሰዓት ደግሞ ወደ እነበላል ስዳር እንደታናናሹ ትንሽ ትልቅ ወደሆኑ ወንድሞቻችን ትራንስፎርም ማለት ይችላል። ያ ወደዛ አስተላልፈውኝ ከዛ በኋላ ደግሞ ያው ብዙ እንትን ነው ከራሴ የትጋት ችግር በደንብ ኦፖርቹኒቲ ሰጠኝን እድል ባልጠቀምበትም በጣም ብዙ ነገር ተምሬያለሁ እና እናንተንም እኔ ፐርሰናሊ ስላወቋችሁ በጣም ደስ ይለኛል። ደስ ብሎኛል። ፐርሰናሊ እኔ ስላወቋችሁ ማለት ነው በጣም ደስ ብሎኛል። አሁንም አቢትዬ እንኳን ደህና መጣሽ የኔ ውድ እና እናንተንም ቀድሜ ስላወቋችሁ ከእናንተ ብዙ ስለተማርኩኝ ከዛ በኋላ ደግሞ ዘግይተው ያወቋችሁ ከዛ በኋላ ደግሞ ዘግቶ ማወቅ ብቻም ሳይሆን ከእናንተ ብዙ የተማርኩባችሁ እንደነ ጰላዲዮስ አይነት ወንድሞች እግዚአብሔር አምላክ ከዚህ በላይ ታገለግሉትን እድሜ ይስጥልን። አገልግሎታችሁን ደግሞ እንደ ሐዋርያው ቅዱስ ጴጥሮስ እንደ ሐዋርያው ቅዱስ ጳውሎስ አገልግሎታችሁን ብቻ ሳይሆን በምትናገሩበት በምታገለግሉበት ሰዓት የቅዱስ ጴጥሮስና የቅዱስ ጳውሎስን አንድነት ያድርግልኝ ማለት በአደባባይ ቅዱስ መንፈስን ከተቀበልኩ በኋላ 3,000 ከዛ በኋላ ወደ 5,000 ክርስቲያኖችን ማለት ያስጠመቁበትን አይነት አገልግሎት ያድርግልን። ሚስራዬ ሩሃማ ካላችሁ ቀጥሉ። ከመጀመሪያው ጀምሮ የነበረው ነገር ስታዳምጡ ስለነበረ ማለት የምትፈልጉበት አስተያየት መስጠት የምትፈልጉት ነገር ካለ ቀጥሉ። እኔ ሆስት ሆኜ ላይክ በጣም ብዙ አወራሁና ደስ ስላለኝ ነው ብዙ አወራሁት። ታዘቡኝ እባካችሁ። ሰላም ብያለሁ። ማኑዬ ሰላም ብያለሁ። ደህና ነህ ወይ? እንኳን በሰላም መጣህ። በእውነት እንኳን ደህና ቆያችሁኝ። ብዙ ቀኖች እያየሁ ነው ክርስትናና የምወዳችሁ ወንድሞቼ። እንግዲህ የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም ብያለሁ ሁላችሁንም። ያው ምን አይነት ቶፒክ ላይ እንዳላችሁ ባላውቅም ያው ሰላም ማለት አይገፋም ብዬ ነው ሁላችሁንም ሰላም ብያለሁ። ሰላምታዬ ባላችሁ ያው አውቃለሁ ጠርቻለሁ ትንሽ ሰሞኑን፣ ግን ያው አንዳንዴ ደግሞ ወደኋላ ትንሽ ማፈግፈግ ወደፊት በጣም ለመሰንጠር ይጠቅማልና ያው በሰፊው እንገናኛለን። ወዳችኋለሁ። ማንን ነው አይደለ? በጣም ገንፎ ብቻ እየበላ አብረባ ገንፎ ብቻ ጥሚትም አለው ብዙ ነገር ነው። ምንድነው ወገብ ተሰብሯል ወይ ነገር ተሰብሯል ወይ
ብሩኬ በዚህ አይነት ግን ባለቤት ድጋሚ ልድገም ማለት አይቀርም። በቃ ከመስላየችው ማለት ነው። ካሳት አንድ ላይ ብላይ ነበር የነበረው ነገር ተናገርከው። ሰማ የወለደ ነው የሚያለው የአጥኛ አሰራር ሙያ ቀደም ብሎ ቆዩ ፈሬዳል ባይዘ ፋይናል ለተሞክሮ እንዴት እንደሚማሰል ወደ ቀኝ ነው ወደ ግራ ነው ወደ መሀል ነው ወደ ዳር ማሳየን እባክህ። የማሚ ገበና በላዲዮስ ከሰማሁ ግን ልምድ እንዳለ ነው እየነገርከን ያለ ወንድማችን። በላዲዮስ ማለት ያላፈንከው ዋሪያው ሳውሳይ ማንም ያውቃል። በዚህ ላይ እንደ ታናሽ እውነት የምታደርገኝ የእድሜ ባለጸጋ ሰው ያውቃልና ሀገር ያውቀው ነገር ሌላ ነገር ኤክስፕላኔሽን ታናሽ ነገር ኢንተርምስ ኦፍ ኤጅ ነው። በእድሜ በተባለበት ነው እኮ ታናሽ ለምን ታናሽ አረገች? እኔ ለብዙ ሰዎች ታላቅም ነው እናውቃለን አይደል? ማማኝ የምን ምስክር ነው? ተደራረቡ ነው አውቃለሁ። ያው እኔ አውቃለሁ እኮ ሲጀመር ሀገር ያወቁ ኮመንት ላይ ሲሰናገሩ የበላዲ ያየ ሰው ሲመስክሩስ ሺዎች ባሉበት ነው። ያው ግን ብሩኬ እንኳን ደስ አለህ። ያው ለአዲስ ነገር ሊያወሩ ይችላሉ። ያው ሙያውን የባለትዳሮች ነውና ገብቶኛል፣ ተረድቼዋለሁ። ይቀምሱታል ብዬ አምናለሁ ወደፊት አይደል እንዴ? እረዳቸዋለሁ፣ ችግር የለውም። ተዋቸው፣ ሰው እረዳለሁ። ግን ሰዓት ሲመጣ ይወፍራልሽ። ስማ ከሰዓት የባሰ ኑሮ እየደበደበኝ እያቃጠለኝ ነው የወፈርኩት እኔ። ሰዎች ምን ታደርጋላችሁ ማለት ፊትና ነው የምትሆኑት። ለምን ቤታችሁ አትደበቁ? ጋይስ ለምሳሌ አብራሪ ሀጅ ነቢ እንዳለ ማለት አብራሪ ነው። ሀጅ ዜን ማሽናችን ይልሽ እኔም ዜን አላርና ጎርና እናደርገዋለሁ እና ለምን ማትደበቁት? የሚያሳስት ድምፅ አለ፣ የማያሳስት ድምፅ አለ። ሀጅ ደግሞ መደበቅ አለባችሁ፣ ምክንያቱም ሸሪዓ አይፈቅድም። ከቁርአንና ከሐዲስ ማስረጃ ትችያለሽ? ላው በደንብ ማስረጃ ሲዝን መሪ የሚያደርግ እሱ ፍጹም ተሳሳተ ብሏል። ቡልጋር ማራም 1409 ላይ ነው። ሴት ልጅ መሪ አድርጉ ወይም እንደምን አድርጉ ፊት የሚያቀርብ ማለት ነው። ስለዚህ እህታችን እሱ ፊትና ከምትወይ ተደበቂ። እኔን አይደለም ሀኒዬ የኔ ውድ ሌላ ነገር አለው እንጂ እኔ አላልኩም፣ ግን ተደበቂ ስትለኝ ለእኔ መሰለኝና ልጠይቃት ብዬ ነው። ለእኔ አይደለም ማማኝ የኔ ውድ። ኧረ ንገሪኝ በእናትሽ። በተለይ የማማዬ ድምፅ በጣም ያሸፍዳል። ምን ማለት ነው? ይፈጠር ነገር እኛ ሙስሊም ወንዶች አይደለም ወዳጄ፣ እኛ የክርስቲያን ወንዶች ነን።
አንድ ነጥብ ብቻ በጣም ተመችቶኛል። ቅድም ከሰማሁት የተረጋጋ ላይ የሴቶቹ ድምፅ ወንዶቹን የሚያሰናክል ከሆነ ሸፍነን ፊታችንን ሸፍነን ኤቭሪቲንግ ተከናንበንም እንደገና ለወንዱ አራት እንዲያገባ ተፈቅዶለት እንዲመጣትም ተፈቅዶለት ባህሪያ መገናኘት ተፈቅዶለት ይኸው አልበቃ ብሎ እንደገና ደግሞ ድምጿ ከተሰማ ወይም ድምጿን ከሰማ ወንዱ ይወሰወሳል እያሉ ሴቶቹ ድምጻቸው አይሰማ የሚለው ነገር አልተዋጠላትም። አንዳንደኛዋ እህታችን እና ምን አይነት ጥያቄ ጠየቀች? ይህ ሁሉ ነገር እንድል ተሰጥቶት ለእሷ ምንም ሳይሰጣት ኢማጅን አራት እንዲያገባ ተፈቅዶለት ባሪያ እንዲደርብ ተፈቅዶለት ከአራት በተጨማሪ የፈለገውን ባሪያ መገናኘት ይችላል። እንዲመታ ተፈቅዶለት ሚስትም በሚስት ቦታ እንዲለውጥ እሱም ቪዲዮ እናሳያቸዋለን። ኢራቅ ላይ ሚስቶቻቸውን የተለዋወጡ ሰሞኑን የተለቀቀ ሼር አድርገው እየሳቁ ነበረ። ሚስቶቻቸው ወጥተው ተለዋወጡ እንደቃ ማለት ነው። ሱራ 4 ላይ ባለው መሰረት አንተ ኔን እንጋው እንደዛ ነገር እና ሚስትን በሚስት ቦታ መለወጥ እስልምናው ይመቻቸው ግን እና እንደዚህ አይነት እድሎች ለወንዱ ተመቻችቶለት በገንዘብ ይለወጣታል። ከፈለገ ካገዛችሁ ለምሳሌ ሰዓት ላይ አሪፍ ሰዓት ትገዙና ያገዛችሁ ሰዓት በጣም ውድ ወይም ስልክ ትገዙና ያ ስልክ ውድ ነው፣ በጊዜው አሪፍ ነው። አንድ ዓመት ከተጠቀማችሁ በኋላ ስልኩ ሊደብራችሁ ይችላል። ትሄዱና ምን ታደርጋላችሁ? ገንዘብ ሰጣችሁ ሌላ ዕቃ ትወስዳላችሁ። ልክ እንደዛ ማለት ነው። ልክ እንደዛ ማድረግ መለወጥ ዋጭ ማለት ነው። እነዚህ ደረጃ ለወንዱ እንደተሰጡት እንደገና ድምፅ ከተሰማ አፍጋኒስታን ውስጥ ቅድም ብያቸዋለሁ፣ አንድ ድምፃቸው እንዳይሰማ አግደዋል። አይ ቲንክ እንትን ላይ ደግሞ ማሌዥያ ላይ ይመስለኛል ሰሞኑን ሴቶች መብታችን እንትን ይባላል የሚል ተቃውሞ ሲያሰሙ ኢሜጅ ጋር እንትን አሉና የሴት ምስል አስመሳው ሳሩና ሲቀጠቀጡ ነበር ወንዶቹ። ኢሜጁን እየደበደቡ ማለት ነው። በጨርቅ ሰርተው ሴት አስመሰለው ጸጉር አድርገውበት ከዛ ሰላማዊ ሰልፍ ወጡ ማለት ነው። ሴት ልጅ እንዴት መብቷን ትጠይቃለች? ልማር እንዴት ብላ ትጠይቃለች? ድምፄን ማሰማት እችላለሁ ብላ እንዴት ትላለች? ስራ መቀጠር እችላለሁ እንዴት ትላለች? ብለው ሰላማዊ ሰልፍ ወንዶቹ ወጡ። ምንሽ መሽት እንደተደረጉ ወንዶቹ ራሱ ማለት ነው። ዜናዎቹ ላሳያችሁ እችላለሁ። በጣም ግልብጥ ብለው እንዳለ የወጡት ሴት ልጅ እንዴት ነው እሱ ልማር ብላ ምትለው? እንዴት ነው እሱ ወጥቼ አደባባይ ላይ እናገራለሁ ምትለው? እንዴት ነው እሱ ትምህርት ቤት ሄጄ እንደዚህ ምትለው? እንዴት ነው መሪ መሆን እችላለሁ ምትለው? እንዴት ማስተዳደር እችላለሁ ትላለች? እንዴት እኩል ንብረት ከወንዱ ካፈላለሁ ትላለች? ብለው ወንዶቹ ተቃውሞ ሰላማዊ ሰልፍ ወጡ። በዚህ ሳምንት የተደረገ ነው ነገራችሁ። ለኝ ዜናዎች አሁን ያልኳቸው ሁሉ ማለት ነው። እና ወደ ፖይንት ስመለስ ልዩቷ ካለችው ምንድን ነው ታዲያ ወንዱ የሁሉ ድምፅ ተሰጥቶት ለምንድን ነው እሱ ወንዱ በሴቷ ድምፅ እንደሚንት የሚል ከሆነ እሱ አንደኛ ከሚዲያ ከምጠፋ ለምን እሱ ከሚዲያ ይጠፋ? ቤስት ኩዌሽን። ሴቶቹ ድምፃቸው እንዳይሰማ ጥፉ ከሚዲያ ከማለት ወንዱ ራሱን የማይቆጣጠር ዝርክርክ ወንድ ካለ አራት ተፈቅዶለት ባሪያ ደርብ ተብሎ ከፈለግ አራተኛዋን መቀያየር ትችላለህ ተብሎ እንደገና ሌላ ሴት አሁንም ሲሰማ ተረከረክ እንደ ነቢዩ ተረከዝ ሲያየሩት ሄዶ የሚል ከሆነ እላዩ ላይ እንደ በሬ ሽንት የሚሸና ከሆነ ለምን ከሚዲያ አይጠፋም? ሴቶች የማይሰማበት ለምን ጆሮውን አይደፍንም? ቤስ ጥያቄ ነው። የሚሊየን ጥያቄ አይ ቲንክ በሚሊየን ይወጣበት በትሪሊየንም አድርጉት። ሴቶች ይህንን ገንዘብ አዋጣችሁ ቢሆን የሙስሊም ሴቶች ጠይቁ። በእናንተ ድምፅ እንደዚህ የሚሆን ከሆነ ወንዱ እናንተን ከሚዲያ ከማጥፋት ይልቅ ለምን እንደዚህ አይነቶቹ አይምሯቸው በዝሙት የናወዘ ከሚዲያ ለምን አይጠፉላችሁ? ራሳቸው እንዲጠፉ ለምን ህጉ እነሱ ላይ አፕላይ አይደረግም? ድምፅሽ አይሰማ ከማለት ድምፅህን ድምጿን ላለመስማት ለምን ጆሮውን ተጣደፍንበትም? ለምን እንደዛ አድርገው አይንቀሳቀሱ? እና የሚያደርጉት የተሻለ ነው ብዬ አስባለሁ።
አይ ቲንክ ለዚህ ታሊባን ላይ አሁን እየተካሄደ ያለው ነገር ጥሩ ማሳያ ይመስለኛል። ማለት ይህ ምንድን ነበረ ስሙ የሴቶች ፊታቸውን መሸፋፈን ሳይሆን እነዚህ ምንድን ነበረ ስሙ ማኒኪውስ አላቸው አሉ አይደለ ላይክ ቡቲኮች ላይ በላልዬ አንድ ሽሪንክ ላደርግ ነው እሱን ላሳያችሁና አሁን ወንጌት ወደ ወንድማችን የሚለው ነገር ይጋባቸዋል እና እነሱ ፕሮብለማቸው ከሴቶች ጋር ሳይሆን ሴት ከሚመስል ፊገር ጋር ፊገር ማለት ፊገር ጋር በአጠቃላይ ችግር እንዳለባቸው ታውቁት አለሁኝ። አንድ እያበራ ነው አይ ቲንክ እንትኔ ኮኔክሽን አለው ቀያበራ ወይ ላይ ነሰሽን ማለት ምንድነው ከተቋረጥኩ ንገሩኝ። እንትን ቆይቶ ደርሶኝ ሳይሆን አንድ ነው እያበራ ይሰያኛል እና እየታያችሁ ነው የሚለው ነገር ተጠራጣሪ ነው እና ካያችሁ ይበቃኛል። ኢቨን ማንኪዎቹ ኔትፍሊክስ ላይ የሚፈቀዱት እኔ ይቅርታ አድርጉልኝ እና ይዛ ይስጊያለሁ ታይቷችኋል። ምንም አይታይም እና ለማመን ላችለት አሁን ሲሰማል ለማመን ላክልሽ ይታያል ይላሉ ነው ወይስ አውቀው ነው? ይታያል ኪቦርዱ ምናምን ነው ዜናዎች ሰርች አድርጓቸው ኢራቅ ላይ ተካሄዱ፣ ማሊያ ላይ ተካሄዱ እና አፍጋኒስታን ላይ በሳምንታት ውስጥ የተካሄዱ ናቸው። ሴቶችን በምን አይነት ሁኔታ እንደምንጠሯቸው ቀል እውነት አይ ቲንክ አሁን መጥቻለሁ ይመስለኛል። ይታያል አሁን ለማሳየት የሚፈለጉት ነገር ቢኖር ያው እነሱ ከችግራቸው አክቹዋሊ ከኛ በህይወት ካለነው ሴቶች ጋር ብቻም ሳይሆን ችግራቸው እነዚህ ቡቲክ ላይ የሚሰቀሉት እንትኖች አሉ አይደለ? ከእነሱ ጋርም ችግራቸው እንደሆነ የምታውቁት አፍጋኒስታን ላይ እንደምታዩት እንግዲህ የቡቲክ ላይ የሚሰቀሉት ማኒኪውስ እነሱ ራሱ ፊታቸውን በደስቴል ከዛ በፌስታል በጨርቅ ምናምን አይነት ነገሮች ራሱ መሸፈን ጀምረዋል ነው። ያው ቅድም ወንድማችን ያብራራው ነገር ለማጠናከር ብዬ ነው ይህንን ያመጣሁላችሁ። ማለት እስከዚህ ድረስ ነው ለእስልምና ለሴቶች ስለመሸፈን ካወራ ማለት ነው። አሻንጉሊቶችን ራሱ በዚህ መልኩ ያው እንደምታዩት ይሄ ገዝቴር ነው። ገዝቴር ታውቁታላችሁ። ይሄ ፌስታል ነው ጨርቅ ይሄ እንደውም ጭራሽ በአርቲፊሻል ፀጉር በተለያዩ ነገሮች እንደምታዩት ፊቷን በማበላሸት የአሻንጉሊቶችን ፊት በጭንቅላቷ ከላይ ባለው ራሱ በመንቀል የዚህ አስፈላጊነቱን እንደዚህ እንግዲህ አላዋለ እፎይ እነማማኝ ነበላሊ በደንብ ይፈስሩላቸዋል ለምን አስፈላጊ እንደሆነ። ግን በዚህ መልኩ ነው እንግዲህ የሴት ልጅ ፊት የሚሸፈነው በዚህ መልኩ ነው። አፍጋኒስታን ላይ ችግር ያለባቸው እንኳን አሻንጉሊትን መቃብር ይሸፍናሉ። ሜቢ በጊዜው እንገባበታለን። መቃብርን ራሱ ለምን ይቆልፋሉ? መሸፈን ብቻ ሳይሆን ለምንድን ነው መቃብር መቆፈር ሀይምን መቆለፍ ያስፈለጋቸው? በሚገድግድ ብረት ነው የሚያደርጉት። አፍጋኒስታን በላይ እንደውም ፓኪስታንና ህንድ ማንሳት እንችላለን። አስክሬን የአስክሬን ይቅርታ መቃብር በመቆለፍ ማለት ነው። እና ለምንድን ነው መሸፈን ብቻ ሳይሆን ከመሸፈን በላይ ይቆልፉታል? እና በዚህ መጠን ግን እናወራዋለን። ጊዜው ሲደርስ እንነጋገረዋለን። ኒክሮፊሊያ ላይ ወይም የሞቱ መገናኘት ላይ ከገባን እናወራዋለን። እና እነኝንም
አብረን አንድ የምናያቸው ይሆናል ማለት ነው። የዛሬ ግን ቶፒክ የተወሰነ አሪፍ ይሆናል ማለት ነው። ሙስሊሞችን ብንከበር የተሻለ ይመስለኛል። ጥሩ ሀሳብ ነው። አቢቲ ኦልሬዲ ስለሆነ በአቢቲ ቦታ ሙስሊሞችን ማስገባ ነው። አቢቲ እናመሰግናለን። መልካም ጊዜ። እግዚአብሔር ያክብርልን። መንፈስ ቅዱስ ያግዛችሁ። ሰላም አምሹልኝ። ያው ርዕስ ስለደረሰ ያውጣ ብዬ ነው። ሰላም ቆይ። በኋላ ካለሽ እገባለሁ መልሼ። እሺ ፕሊዝ ተመለሽ በኪ ሙስሊሞች ካላችሁ ቀጥል ሙስሊሞችን እስከዛ የኢማም ሻፊ ጁሪስፕሩደንስ መጽሐፍ ላይ ዜር አር ፎር አኒማልስ ሁ ሲ ሜንስትሩዌሽን ይላል። 4 እንስሳቶች አሉ የወር አበባ የሚያዩ ይልና ሴት፣ ጅብ፣ ጥንቸልና የሌሊት ወፍ ያስቀምጣልና ሙስሊም ሴቶች ከዚህ ሀሳብ ጋር ብትሉት ያው ሳነብ ያለበትን ነው። የወር አበባ የሚያዩ 4 እንስሳቶች የጅቡን አይቶ ነው ወንድማችን። አሁን አንተ ባለቤትን እያረስክ ነው እና እንደዚህ አይነት ነገሮችን ለምን ታነብ? ሌላ ክላስ ላይመስላቸው ይችላሉ ሙስሊሞች፣ ግን አለ ይሄ እዛው መጽሐፉ ላይ አለ እና ያው ለሴቶች ነው። ከፍተን ማሳየት እንችላለን። ግዴታ ማየት የምትፈልጉ ከሆነ ማሳየት ይቻላል። ግን ጥያቄ ያለኝ ብዙ ወይ ለፕላኒ ወይ ለቡኪ ጠይቅ አለ ጠይቂው። ሱራ 4:20 ላይ በሚስጥር ስፍራ ሚስጥር ለመለወጥ የምትፈልጉ በገንዘቦቻቸው የሚለው ላይ ለሴቷ ገንዘቧን ሰጥቶ ነው የሚያሰናብታት። ሌላ ሚስት አምጥቶ እፎይ ወንድማችን ፈጽሞ አስቧል። ይህን ሀዲስ ሊፈስሩ አልፈለግም። ስንት ሰዓት ነው እናት? ንርጓ አላገኝም ማለት ነው። ሙስሊሞች ተጋበሩ ወደ ቶፒክ እንግባ። የተከፈተው አዲስ ምናልባት የተፈሰረው ውርቄ ላይ በሜሴክሽን ፋይናንስ ጥሩ ነው። ለማንኛውም ላንብበው። እንትን ያልኩት ነው ቅድም የተናገርኩት ስለሆነ ይሄ የኢማም ሻፊ ጁሪስፕሩደንስ መጽሐፍ ላይ ነው እና ሻፊ መጽሐፍ ማለት ነው ብሎ ይናገራል። ፎር አኒማልስ ሜንስትሩዌት አለ። ከዛ ውመን ሃይና አራዊት ባድስ ብሎ ያስቀምጣል ማለት ነው። የሚያሉ 4 ሰዎች አሉ። ከፊት ያለችው ሴት ናት ማለት ነው። ቶፒካቹ ላይ ቶፒካቹን ስለሰሙት ከዛ ዛሬ እንሄዳለን ነው። እሺ መልካም። አንድ ቪዲዮ ላሳያችሁና እኔስ እውነት ለወጣች ቪዲዮ ጠፍቷል። ማይነሱ አንድ ቪዲዮ ላሳያችሁ። በተለይ
ችግር የኔ ቪዲዮ ረጅም 30 ሰከንድ ነው። ከዛ ደግሞ አረበኛ ትችላላችሁ አትተረጉማላችሁ። ማማያ ልጅ አረበኛ ልጅ አወራሩ ቆና ልባብ ነው ማለት የቤሩት ነው የዱባይ ነው የሳውዲ ነው አላውቅም። እስኪ ዱዓ እናደርግበታለን ይገለጥልሻል ትተረጉሚያለሽ። ሂጃብ ለብሰውም ምንድን ነው የሚባለው ስሜታቸው ስለሚያስቸግራቸው ከእንጀራም ስለበዛብን ይህን ያው ይህ ሰውዬ በጣም ተዋጊ ግለሰብ ናቸው። ሲኒያቆ ላመስግን ልቀኝል የኔ ጌታ